ሰላም ሰላም የተወደዳችሁ ቻናል ቤተሰቦች ነው ቆይታችኋል። እንደተለመደው ፈታ ዘና የሚያደርጉ ቪዲዮዎችን ይዘንላችሁ ዛሬ በሰዓቱ ከቸስቴ ብለናል። የወደ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ወደ ቪዲዮ አሁን እኔ በታክሲ ጃጋል። ኧረ እባክሽ እስቲ ፊሊንጉ እንዴት ነው? እኔ በሞክረው እሱን ነገር በሞክረው ደስ ይላል። በታክሲ መሄድ በአው ኧረ ጋይስ ይሄ ስንት ሚሊዮን ህዝብ ነቆራ አይከብድም? ይሄ እኮ ከባድ ጠቅጠቅ ነው። በታክሲ መሄድ እንዴት ነው ስሜቱ? ብራዘር እንዴት ነው? በራይድ ወይ በግል መኪና ነው የምትሄዱት አይደል? አንዳንድ ጊዜ ሰው በስቶ አጨቅ ብላችሁ ሄዳችሁ አታውቁ? በቃ እሱ ነው ስሜቱ። ግን አሁን ይሄን ሁላ ሰው እንደዚህ መናገሩ አግባብ ነው ብዬ አላስብም። ያው ትጋሩኛላችሁ ይሄን ስሜት ቀን በቀን አይደለም በታክሲ እንደኔና እንደናንተ ያሉ አይደል በባስ ሳምንቱ ሙሉ ተንጠልጥለን የቁመት እየሰራን ለምንሄድ ሰዎች የከባድ ሮስት ነውና እንደዚህ ባትናገሩ ምን ይመስላችኋል? ኮኪ ባለፈው አባታችን ብለው ትልቅ መጽሐፍ አለ ብሎ እዚህ በረሃው ደውሎ ነግሮኛል። ይህ መጽሐፍ ማግኘት አለብን። እሺ የት ጋር ነው ግን ያለው ቦታው? እዚህ ጋር አለ ጠቆ ተብያለሁ። እንግዲህ 1 ሚሊዮን ብር ያስወጣል ምናምን ብሎናል። እስኪ እዚህ እንፈልግ። እስኪ እዚህ አካባቢ ኮኪ እኔ በዚህ ሄዳለሁ፣ እናንተ በዚህ ሄዱ። እሺ ሜላ ጫካ በጣም ነው የሚያስፈራው። እዚህ ነው መጽሐፉ ያለው። ምንድነው ኮኪ ምንድነው? ማርቆስ የሆነ ነገር በዚህ ነው ስለሆነ ነገር በዚህ ምንድነው? ማርቆስ እንግዲህ አሁንም ጥበብ እጅግ እየጠራችሁ በቃ ከጥበብ ጋር አብሮ ውሎ ከማደሩ የተነሳ በቃ ይኸው እየሰራልን ነው አዳዲስ ፊልሞች። አሁን ደግሞ መግደል የተሰኘ ሆረር ፊልም ነው አላቅም። አንግል ደግሞ ሹቱ በጣም ደስ ይላል። በቃ በአንድ ዳይሬክሽን ነው ገባችሁ? ጀርባ ኋላ ፊት ምናምን ማየት የለም። በቃ ፌስ ቱ ፌስ የሆነ ቀረጻ ነውና በጣም በቃ የታሪክ ፍሰቱን ይገርም ነው። አይታችሁታል። የሆነች ነጠላ የለበሰች ሴትዮ አለፈች። ምን እንደተፈጠረ እንግዲህ አልታወቀም። በቀጣይ በጣም ዋግቻለሁ። ልብ ተንጠልጥሎ ነው ያለውና በዚህ አጋጣሚ በቃ ማርቆስ እባክህ ፊልሙን ቀጣዩን ቶሎ ልቀቅልኝ። ማርቆስ አልኩኝ በቃ ያው ነው ሁለቱም የጥበብ ሰው ናቸው። ግን ጳውሎስ በቃ አደራን ዝም ብለህ ቀጣይ ፓርቶችን ቶሎ ልቀቅልኝ። ልባችን ተንጠልጥሎ እንደዚህ አሁን ምን ይገጥማት ይሆን ብለን እንዳን ሁሉም ደግሞ የኔም ኦዲየንሶች ይጠብቁሃልና አደራህን ጳውሎስ በቃ ቶሎ ልቀቅልን የሚል ሐሳብ አለ። ምን ትላላችሁ በዚህ ጉዳይ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ 17000 ሴቶች ጠይቆኛል። እንትን ያመሃል ብለው ነው ያመሃል እንዴ ብለው ነው የጠየቁ። እንትን ልቤን ጉትት የሚያደርግ ፍሪክ ነው ይሄ ልጅ። ስንት ዓመት 3 ዓመት ልቤን እየጎተተው ነው። ብራዘር በቃ አይደለም ለአርቱ ያለ ፍቅር ለውሹ ለድብድብ ያለ ፍቅር እኮ በጣም ግልጽ ነው ይታወቃል። እምን ግን እየሰራህ ያለ የሆነ ፓርት በጣም ሴንሲቲቭ ፓርት ተመቷል። እምን በቃ ይሄ በጤና አይደለም። የሆነ ጭንቅላት አካባቢ ላይ የሆነ ከባድ አደጋ ደርሶብሃል። ግድ የለም እኛ ሰብስበን አዋተንም ቢሆን ህንድም ቢሆን ሄደታከም በቃ ብራዘር ግድ የለህም። በቃ በእኛ ይሁን እኛ ኢትዮጵያውያን መተባበር ላይ ሰው መርዳት ሰው ማቆም ላይ ጥሩ ስለሆነ ግድ የለህም። በቃ እኛ ከጎዶላችን ስለሞላን አይደለም ይሁን ይጀምራሉ። የ100 ብር ቻሌንጅ ጋይስ ጀምሩለት። ህንድ ሄዶ ይታከም። በጤና አይደለም የሆነ ሰዓት ላይ ወይ በልጅነት ምናምን ለውሹ ፍቅር ኖሮት ምናምን ይሄንን አርቱን ለማሳደግ ጥረት እያደረገ ያለ ወድቆ የሆነ ማጅራት አካባቢ ወይ ጭንቅላት አካባቢ ላይ የሆነ የምታለው ከበድ ያለ የላላ ፓርት አለ። በቃ እኔን ምን ግድ የላችሁ የግድ ነጭ ጋውን ለብሼ መምጣት የለብኝ አይጠበቅብኝም። ግድ የላችሁ በቃ እንተማመን። ምን ይመስላችኋል በዚህ ጉዳይ ላይ? ትክክል አይደል? ሐሳባችሁን ኮሜንት ላይ። በዚህ ሰዓት ፈጣሪ አንድ ጥያቄ ብቻ ጠይቂው ብትባይ ምን ትጠይቂያለሽ? በጣም የተረጋጋ ትዳር እንዲሰጠኝ። በጣም አሪፍ። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ምንድነው? ኦኬ ክፍተችኋል አይደል? እንግዲህ እሱ ስራ ለማስቀጠር እየሞከረ ነው። ስራ የፈተውን ወንድሙን ስራ ለማስቀጠር እየሞከረ በክፉ እንዳትወስዱብኝ።
ስራ ሳይሰሩ የቆዩ መኪኖችን ጨረታ ላይ ያሉ ንብረቶችን እንዲሰሩ እየሞከረ ነው። በቃ ጥሩ ሚስት እንዲያገኝ እየሞከረ ነው። በሌላ ነገር እንዳትወስዱት። በቃ ሁላችንም እየሞከርን ነው። እኔም አሁን ዩቲዩብ እንደዚህ ተያይዞኝ ቪዲዮ ሰው ጋር እንዳይደርስ እንዲህ ተያይዞኝ አሁንም ለመስራት በቃ እየሞከርኩኝ ነው የምላችሁ። የመጨረሻ የምር በምን አይነት ስሜት ሆኜ እንደምቀርጽ ልነግራችሁ አልችልም። ገብታችሁ ቻናል ማየት ትችላላችሁ። ዩቲዩብ በቃ ቪዲዮዬን ይዞብኛል። ከዚህ በፊት የለቀቁት ቪዲዮማ እንቅን ያደረገው እባካችሁ በቃ አይደል እየለፋሁኝ ነው። እንግዲህ ቪዲዮ ሰርታችሁ የምታውቁ ሰዎች ምን ያህል እንደሚያለፋ ቪዲዮ መስራት፣ ሪከርድ ማድረግ፣ ኤዲት ማድረግ ምን ያህል እንደሚያለፋ ታውቃላችሁ። ይሄን ቪዲዮ ላይክ እና ሰብስክራይብ ብቻ አድርጉኝ ቢያንስ በቃ ለብዙ ሰዎች ዩቲዩብ እንዲያደርስልኝ። ኮሜንት ላይ ሐሳባችሁን ደግሞ በትንሹም ቢሆን ገለጹልኝ ቢያንስ ለኤንጌጅመንት ስለሚጠቅመኝ ፕሊዝ ጋይስ። እስጋ ስመጣ ደግሞ አለባበሱ ምንም አላማረኝም። ጥቁር በጥቁር በዛ ላይ ደግሞ ራሱ ጥቁር ልብሱ ጥቁር አጭር ከአስር አንድ እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ? ስንት ሞት ነው ያለፍኩት? ስንት how many times days come to me ብሏል ብራዘር። አላቅም እኔ ስለዚህ ነገር ኤክስፕሌን ማድረግ እስካሁን እንግዲህ ቆመ እየሄድክ ከሆነ ትችላለህ ይዋ ካንተ በላይ ኑሮ ውድነትንና ችግርን መቋቋም የሚችል ጀግና ወንድ አለ ብዬ አላስብም። ያው አብይ እንደተናገረው ከዚህ በፊት እንግዲህ ወንድ ልጅ ማለት የሚሰራ እጅ ጠንከር ያለ የሚሻከር እጅ ነው ያለው ነው የተባለው። እንግዲህ በቃ ካንቺ በላይ ስትሮንግ የለም። በቃ ሜንሽን አደርግላችኋለሁ እዚህ ቪዲዮ ላይ አግኙት። ይሄን የመሰለ ስትሮንግ ልጅ የለም። ስቲል እንግዲህ ቆሞ እየሄደ ካለ ማለት ነው። ከባድ ሮስት ነው ማለት ከባድ ሮስት። አንተ ቀልድ በሰማም እንዴ 76 ላይክ ነው ያለው። ቀልድ እኮ ራሱ አያስቅም ነበር። አረ አጥፋ ጎበዝ አሳልፈውን። አው በቃ ይሁን ብዙ ሰው እንጌጅ ያላረገበት ብዙ ኮሜንት ብዙ ላይክ የሌለው በቃ ለምንድን ነው በቃ ብዙ ቪው የሌለው ቻናል ላይ ምናምን መቆየት አንፈልግም ማለት ወዲያው ላጥ ብዙ እንዳልታየ ስናስብ ጥሩ እንዳልሆነ ስለምናስብ ይመስለኛል። እና ያው እኔም ደግሞ አሁን እያያችሁ አይደለ ቪዲዮ አይደለ ብዙ ላይክ ብዙ ቪው ምናምን የለውም ገና እየጀመርኩ ነው። በጣም በብዙ በብዙ ኤፈርት ወንድ ልጅ ሆናችሁ እንግዲህ ታውቁታላችሁ በአስቸጋሪ ኮንቴክስት ሆኜ ትንሽ ፈታዘና ፈገግ አብሬያችሁ አብረን ፈታዘና እንበል በሚል ነው የመጣው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ፕሊዝ በቃ አባካችሁ ሀስልን የምታውቁ ሰዎች ሰፖርት አድርጉ። ምጭት ይበላችሁ ጋይስ። ከስንት ወንድ ጋር ዴት አድርገሽ ታውቂያለሽ? ከማንም ጋር ወላሂ ሁሉ ነገር ሻምራል። ዴት ማድረግ እንችላለን ከኔ ጋር አንችልም። ግርጣት እሺ ጀለስን እንመናት ግድ የለም በቃ እስከዚህ ዓመት ግን በሰላም ነው ዴት አለማረጉ ምንድነው እየተፈጠረ ያለው? አማዞን ነው እንደምትኖር ምንድነው እየተፈጠረ ያለው? እሺ እንመናት ግድ የለም። ጀለስ አየር ላይ 0-0 ነው ብለው እድሉን ሎተሪ መፋቅ ጀመረ። ይሄ ማለት እስካሁን ቢቆይ ራሱ የጤና አይሆንም ብራዘር። ምን አስበን ስንት እስከዚህ ሰዓት ድረስ 33 10 ዓመታት ከዛ በላይ እንግዲህ ያለ ምና ገብቷችኋል። በቃ ነገር የጤና አይመስለኝም ጋይስ። ምን ትላላችሁ በዚህ ጉዳይ? እቺሊ ምን ወይስ ምንድነው? እሺ አሁን ምንድነው ይባላል? በዚህ ጉዳይ ላይ ሀሳብ መስጠት አልፈልግም። በዚህ ትንሽ ከበድ ያለ ከኔ ካቀሚ በላይ ደግሞ ያለንበትም ኮንቴክስት አሁን ጾም ምናምን አይደል? በቃ እንደዚህ ነገር ብዙ ባንነጋገር ምናምን እንጂ ወዴት ትመራ እንዳሰበች እኮ ገብቷል። ወደ ኮንታ ነበር ሐሳቧ። ይሁን በቃ ቢያንስ ከላይኛው አንቀር በሚለው ላሽ ብላ ምን ትሉኛላችሁ በዚህ ጉዳይ ላይ? በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየት እንዳጠራቃለሁ። ግን ቢያንስ አትሊስት ዩቲዩብ ቪዲዮን ማድረስ ሲጀምር በደንብ በረጃጅም ቪዲዮዎች እና ባሪክ ቪዲዮዎች የሚያዝናኑ ቪዲዮዎች እመጣለሁ ብዬ ነው። እስከዛ ሰብስክራይብ እና ላይክ አድርጉልኝ። ይመቻችሁ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ባሪክ በምርጥ ባዝናኝ በአስተማሪ መረጃ ዘል ቪዲዮዎች ተመልሰን እስከምንገናኝ ሰላም ከእናንተ ጋር